ደግሞ ማለት ነው ልስምሽ ነው ጌታን ግን እንዳይደብሽ። እሺ ልጀምር ነው። ግንባርሽ፣ ግራ ጉንጭሽ፣ ቀኝ ጉንጭሽ፣ አንገትሽ። So, what's your name? And tell us about yourself. እናስቲ ስለራስሽ ንገሪ። ገብቶኛል እኮ አክተር፣ ፕሮፌሽናል፣ ፌመስ ኢትዮጵያ። ደግሞ በአማርኛ አውሪ። እኛ ምን እናስተርጉም? ደም ማቀውን ባራ ችግር አለ? When did you start your acting career? Wait. Thank you so much. ምንድን ነው ያለው? እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። ከኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር ከሀገር ውጪ ከሱዲ ተደውሎልኛል። ከካናዳ ቶሮንቶ ተደውሎልኛል። ከአውስትራሊያ ከእንግሊዝ ተደውሎልኛል። ከሳውዝ አፍሪካ ተደውሎልኛል። ከአሜሪካ ተደውሎልኛል። እንዳለ ከዓለም ጥግ እስከ ጥግ የተደወለሽ በዚህ ልክ ነው የሰው ልብ ውስጥ የገባች። አንዷ ከአሜሪካን ደውላ የሶስት ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው የአንቺን ፕሮካስት ስራዬን ጥዬ እያየሁኝ ምንድነው የሆነው? 3 ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። አረዝም በይ ጌታ ምስክሬ ነው አለች። እሷ ስታየው አይተው ነው? አዎ አስቶ ፈረንጆቹን እየተተረጎመላቸው እያዩ ነው። በጣም አሪፍ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። በቀን 50 60 ስልክ ታስተናግዳለሁ። በክብር ነው ማስተናገድ። ስቱዲዮ በላይ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ። ቀሽም ነሽ ስለኝ እሺ ምን ነው ስለው ሁለተኛ እድል ታቃጥያለሽ አለኝ ማለት ነው። ሰው ያየውን ነው ሰምቶት እኮ ነው ተሰምቶት አንቺ ምን ያንስሻል? እንዴት ሁለት ልጅ እኮ ኦሬዲ እኮ አካል ጉዳተኛ መሆንሽ ከጓደኛሽ ተረድቷል። ትንሽ ብቻ ነው ማናገር ያለው። ለምን አባክንሽ ነው የቁጭቱን አጠገቤ ሆኜ ይሮኛ መነጽሩ ተጣሟል። ህይወትሽ ይጣመምብሽ፣ ላይፍሽ ይጣመም። ላይፍሽ ሳይቃና እንደተጣመመ ወየው እንዳልሽ ሁሌ እንደጸለሽ ኑሪ። የአባቴ አምላክ ያጣምሽ ልክስክስ መናጢ ድሃ ልጅ በካካ መነጽር ከፈለግ ዘርማን ዘርሽን አስለብሰዋለሁ። ተሳቀልኝ ብላ ምንድነው አለች አሉ በእንጨት ወጋች ነው አማረዲን ብላ በእንጨት ወጋች አይነት ጨዋታ ከኔ ጋር ባለጌዎች ደግሞ አባለጉ። ኧረ እናቴ ከባሌ እንዳታጣልኝ ዶክተር ቄጦትን በመርፌው ጎታ አሁን የሚነፋ ነገር ከሚሰጡኝ ልብ አይሰጡኝም። አተመረቁ የኛ ሰፈር ሴቶች ወስፉን ያለቁ እየተማኘ የኔ ማደመኛ ሰኩኖ ተገኘ አዲስ አበባ ልጃል መልስ ወጣባ ለብሶ አበረረኝም እኔ የሚያገባኝ ወስጄ ድርጉስ አዳሻ ገበያ ይሸጣል ቲማቲም እምሷን ሽጠው መጣይ በ30 ሳንቲም አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። እንደመረጃው ከሆነ ታዲያ በአጭር ጊዜ ውስጥም የአዲስ አበባ ከተማ የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉን ሰምተናል። እኔ ልምድ አለኝ የድብድብ በቃ ሰርቲፊኬት አለኝ ማለት ይቻላል።
በጣም ልምድ አለኝ። እኔ እኮ ስቀጣቀጥኩ ሞጣ ላይ ያደኩ ሰው ነኝ። ከዘራ በለው ምን በለው ጩቤ ይዞ የመጣ ሰው እኮ እንደዚህ እጁን ይዘምት ምቀማለ እኮ መሳሪያ አንዴ ገብቶ የተናገረው ልጅ እኮ ትክክል እኮ ነው። ስላየ ነው ገበያ ላይ የመንግስት ካድሬ ሁሉ ገጥሞኝ ማለት ጠመንጃ በጥይት ሊመቶኝ መሳሪያ አፈሙዙ ወር ላይ ብዬ አስተኩሼ ደረቱ ላይ ቆሜ እኮ መሳሪያ መቀማ ሰው አላሙዲን ሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ ደስተት ይታረማል? እኔ አላርም። ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። ያ በጭራሽ እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ የሚሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። ከ3 ሰዓት እስከ 10 ሰዓት አወራን ማለት ነው። ነጋ ከምሽቱ 3 ሰዓት እስከ 10 ሰዓት ሊነጋ ሲል ድረስ ነጋ። ይሄ ጆሮዬ እንትን ነው የፈሰሰው ይሆናል አይደል? ውሃ ትኩስ ውሃ ነው የፈሰሰው እና ሁለቱም ጆሮዬ ታመመ ብዬ መጀመሪያ ጊዜ ብር መላክ የጀመረው ለሕክምና ብሎ ላከል። እኔ ያሳመምኩሽ ይያል እኔ ነኝ ያሳመምኩሽ በሚል ብር እንድታከም ላከል። መጀመሪያ እንዴ ለምታወሩት ፍቅር ሆነ ይሁን ምን ነበር የምናወራው? በተደጋጋሚ እንደሚያፈቅረኝ እንደሚያገባኝ እኔ በቃ እኔ የምፈልገው ነገር እንደሚያሟላ መማር ካለብኝ እንደሚያስተምረኝ እንደማይበድለኝ እንደማይጎዳኝ እንዳልፈሪ ምን አደርግ ነበር መሰለክ? ልክ ለረጅም ሰዓት ስለምናወራ ሪከርድ አደርጋለሁ። ድምጹ ሪከርድ አደርግና ድምጹን በማልሰማበት አውርተን ስልክ በምንዘጋበት ሰዓት በኤርፎን ድምጹን አዳምጣለሁ የቀዳውትን ማለት ነው። እና የሱ የምናወራው የሱን ድምጽ ብቻ በመደዳ መስማት ነው ፈልገው። የኔ ድምጽ ሲገባ እናደር ነበር እና እሱ ይቀዳና ደግሞ ስልኩ ከተዘጋው እንደ ሙዚቃ ነው ማዳመጥ። ምን አለፋ እንደ ሙዚቃ ነው ማዳመጠውና እሺ በቃ የሱን ብቻ ነው መስማት የምፈልገው። በቃ ደም ስሬ ውስጥ ገባ የሱ ድምጽ ማለት ነው። ልጄ ብር ሲያትም ነው የሚውለው ስልሽ፣ ኧረ እባክህ ምንም እረፍት የሚባል የለም። ይኸውልሽ ጠዋት የወጣ ማታ ነው የሚገባው። በቃ ስራ ይረዳሻል ልጅሽ። አዎ ግን ስንት ይረዳሻል ልጅሽ? ኧረ በጣም ብዙ ብር ነው እሱ እኔን ነው የሚረዳ። ምን እባክሽ እኔ አሁን ልጅ ደግሞ ስራ ወጥቶ የዋል እንጂ እንኳን የሁሉ ብር አግኝቶ እንዳንቺ ልጅ እና በጣም እንደ ሁሌ ቤት አልነበር እንደማገኝ። አንቺ ስመጪ መች አግኝተሽ ታውቂያለሽ? ሁሌ ስራ አይደለም እንዴ ያለው? አንቺ ደግሞ የኔ ልጅ ማችን ሱቋን ከፍቶ ይኸውልሽ ተፍ ተፍ እያለ እኮ ነው የሚውለው። ይሁን ጥሩ ነው እንዴ እግዚአብሔር አንዴ ከላይ ባርኮ ልጅሽ ይሰጥሽ ነው እንጂ ጃው እንዴት ዋልክ? ልጅ አረፈራሁት ማቢ ሰላም ነው ባሉ ደህና ዋሉ። እንደው ምን ይሻለኝ? እኔ እንደው ምን አባቴ ባደርገው ይሻለኝ? ልጅ በቃ እምቢ አልከኝ አይደለም በቃ ነው ይንሻጠፈው። እሺ እንዴት ልግባን? አንተስ እንደው ምን አላውን ሰው አለው እንኳን ሚታትልም እንደው እየቀስክ ትገባለህ አታፍርም? እሺ ይቅርታ በቃ ሁለተኛ ሰምኝማ አንድ ቪዲዮ ማለት ነው ላዳ ነው የሚሰራውና በጣም በቃ አማራለች። በቃ ሜንቴናንስ በጣም አዝጎታል ማለት ነው። እና ልጅ በጣም ያሳዝን ቪዲዮ የሚያሳዝን ነው ግን እና በላዳ ጉዴ መሮታ ነው ያማረረ። ከዛ ኮሜንት ላይ አንዱ በጭሱ ወይ ባትጀምርም አላለው። ከእናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት
ተመልሼ ያ እራት አይደገም። 5-6 ሰዓት ስለምናወራ እራት አይታሰብም። ጊብና ቢካል በቃ አንተን አገኘው ካደል ጠገፍኩላለሁ። እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው በቃ። ስለዚህ በዚሁ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናል የእብደት ማህበል ውስጥ ገባን ማለት ነው። እንዴት ያለ ዳቦ ነው ብታይ! እንዴት ያለ ዳቦ ጭርስ አልገበላ ጎሽ እንኳን በሉ። ማታም አሁንም ተሻይ ጋራ ጭርስ አልገበላው። እንዴት ያለ ዳቦ ነው! ማታም ጭርስ አልገበላው። እንኳን በሉ ብሉ። ለማኝ ምን ያርግላል? ለመና እስ ተርቤ አልሞትም እንደ ከምለም ነው ነውረኛ። ምን በዮቴ እንደዚህ አይነት ነገር እናስጠላኝ። እስ ትሸታለህ እኮ ስትለምን ትሸታለህ። መለመን ከዚህ በኋላ ወንጀል ነው፣ ወንጀል ነው። እከሳለሁ፣ በህግም ጠይቃለሁ። እምቢ ካልክ ደበድባለሁ። ሁለተኛ ሌባ እንዴ! መለመን ምን ማለት ነው? በእግዚአብሔር ስም መለመን ምን ማለት ነው? አይደብርም እንዴ? ከተምጥቼ ነው እዚህ ቁጭ ብዬ ብር ዝላጥም ነው እንደዚህ የምቀመጠው? ግን ምናመጣው ብር ያ ብርና ሁለተኛ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ እንዴት ነው ነገሩ? ክንዴ ቆይታ ምሽቱ ጫን ጋጋ ደግሞ ይውጋ ነገር ያለው ኋላ እንዲህ ስትሽለከለክ ወርቄ ሰማችና ያጌ ይውጋ ጋጋ ቆይን ያውና አግብቼ ራብ መሞት አለብኝ እንዴ? ይቁረጣ የሆኑ አቋ አደረኩ አንድ ፊቱን ባይበልጥ መባቸን እኔ ተሱ በላይ ምን አለም አለ? ቆይ ወርቅ ያሰጠም እንዴ? ኧረ አቅቷት መስሎኛል ይቺ ቆጥቋጣ ነገ እኔ እንደምንም ብዬ እጄን ሰደድ ያደረኩ እንደሆነ እጄን ወዲያ አሽቀንጥራት ላይ ነገ እኮ መባቻ ነው። ደብር ምስም ነኝ፣ ሰንበት እኮ ነው፣ አቋቋሚ ነኝ ትለኛለች። እኔ ቁሞ ቢመከረኝ እያየሁ እሷ ልታቋቁም እኔም በጢም ይደፍታ አላ ብቻ ነግሬሃለሁ እንዲሁ እለት ስጭኝ የምትላት ሆነ ይው እንኳን ሞፈር ይቅርና ይው ጨቅላኝ ይዘህ እንኳን አታስጥልም። ወይ እለት ጽድቁ ቀርቶ በወጉ በኮነነኝ አሉ። እማማ ዝናሽ ይሄ ልጅ አሁን ስራው ምን መሰለህ? ባንክ ቤት ነው የሚሰራው። እማማ ዝናሽ የባንክ አካውንት ይክፈቱና ብራቸውን ላስቀምጥላቸው ባንክ ቤት። ባንክ የሚገባ ገንዘብ የለኝም። አሁን ያለንበት የፍልሰታ ጾም ነው።
አሁን ያለንበት የፍልሰታ ጾም ነው። የፍልሰታ ጾም ሲፈታ አልቦም እርጎ ጠጣበታለሁ። ባንክ የሚገባ ገንዘብ የለኝም። ይቅርታ መምህር፣ አንድ ጊዜ ኮሬክሽን ይኖራችኋል። ሁለተኛው ፔጅ ላይ 13ኛው ጥያቄ the logarithm of 3x square plus 2 the base 510 የሚለው the logarithm of 3x square plus the cube root of 2 the cube root of 2 የሚለው በእሱ ታስተካክሉታላችሁ። the base 510 ይሆናል። ስለዚህ ጥያቄው አንድ ላይ ምን ይሆናል ማለት ነው? the logarithm of 3x square plus the cube root of 2 the base 510 ይሆናል ማለት ነው። ይሄን አስተካክሉት። ሰርተን ጨርሰናል እኮ። ኧረ ጨርሰናል። ጨርሰናል። አዎ ድጋሚ ትሰራዋለህ? ኧረ አጣጣለህ። እባክህ አንተ እንደው ነገርህ አራር ነው የሚለው። እኔስ እችላለሁ። እንደው ሰው ቤት ስንሄድ እንኳን ዝም በል እባክህ፣ ምንም አታውራ እባክህ። ነገርህ አራር ነው የሚለው። አሁን ይኸውልህ የአባትህ ቤተሰቦች ቤት ልንሄድ ነው። እዛ ሄደህ አፍህን ብትከፍት እኔ እነግርሃለሁ። እባክህ እንዳታወራብኝ እሺ? በቃ እነግርሃለሁ እባክህ። እና ደህና ናችሁ? እንኳን በሰላም መጣችሁ። ደህና ናችሁ? ደህና ነን እኛ። እንዴት ናችሁ ታዲያ እናንተ? እኛ ደህና ነን። ተጫውት እንጂ እኔ ልጅ ምን ነው ዝም አለ? አይ እናቴ ምንም ነገር እንዳታወራ ነገር አራር ይላል ብላኛለች። አራር? የምን አራር ነው የሚለው ደግሞ ነገሩ? ለምንድን ነው እንደዚህ የምትይው አንቺ? እኔ አንተ ነገር ለእኔ ማርማር ነው የሚለኝ እኔ ልጅ። አያቴ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድን ነው? እና ግን ይሄ ሁሉ ልጅ የወለድሽበት ምን ያህል ቢሰፋ ነው? እውነትም አራር። እንደው ምን አይነት ልጅ ነው ያለሽ አንቺ? ወለተ ኪዳን አብርሃምም እኮ ልጁን ሊያርድ ፍቃደኛ ነበር። የቱ አብርሃም? አብርሃም ይሄኛ? ወለተ ኪዳን ይህንን ቃል ካንቺ ነው የምሰማው። እውነት ምን ሆንኩ አለ በሞቴ? በስመ አብ ወልድ ወመንፈስ ቅዱስ። እሱ እኮ ድሮም ጤነኛ አይመስለኝም። ባለፈውም እንዲሁ ከሚስቴ ጋር ተጋጨው ብሎ አይደል እንዴ መኪናውን ከግንብ ጋር ላትሞ ከሞት የተረፈው? በይ ተይው። ይሄ ተከታታይ ጾምና ጸሎት ትምህርት ያስፈልገዋል። እንዲያው ለመሆኑ ከጻድቁ ጋር ጸባችሁ ምንድነው ልጅ? በዘመነ ራፕ ኦልዲስ ካላዳመጥን ይለኛል። እስቲ እንግዲህ ለሱ ብዬ በአንድ ቤት ሁለት ስልክ ገዛ አባታችን። ምን አለ እንዲያው በየተራ ብትሰሙት ልጅ። አባ ዘፈን በተራ ዘፈን? በስመ አብ ወልድ መንፈስ ቅዱስ። እናንተ በዚህ እድሜያችሁ የያሬድን ቅኔ፣ ዜማ፣ ማህሌት መስማት ማስቀደስ እንጂ ዘፈን? አባ ሌላም ችግር አለ። ኧረ አታልቅሽ፣ ዝም ብለሽ ፍሬ ነገሩን ንገሪ። ፈረንጅ አዎ ሎንደን ነው አሉ የምትኖረው። ትንሽ ቀጭን ልጅ ነች። ከአንድም ሁለት ቀን እዚህ መጣ ስታደር በዓይኔ መምረቱ አይቻለሁ። እንግዲህ አባባኩ ቤሞቻለሁ እኮ። መቼም ልጅ ያለፈው አልፏል። እስቲ ጻድቁንም ላነጋግረውና ነገሩን መርምረን በእርጋታ እርቅ ቢወርድ እንዲያው ጥሩ መልካም አይመስልሽም እንዴ ልጄ? ጉድ አፍተርኑን ክላስ። ደብተሮቻችሁን አስገቡ። አሁን የማቴማቲክስ ሰዓት እንደምታውቁት I am your mathematics teacher. Yesterday we have been discussed about logarithmic equations in functions. ማሞ ሰርታለ ቤስራ The logarithm of x the base 2 is equals to 3. x ስንት ይመጣል ማለት ነው? ይሄ እኮ በጣም ቀላል የሚባለው የሎጋሪዝም ጥያቄ ነው። x is equals to 2 the power of 3. 2 the power of 3 means 8. The answer is 8, right? Yeah. እንግዲህ ዛሬ የምንማረው the logarithmic function and equation ላይ ትንሽ የሚጨማመሩ ነገሮች ይኖሩናል። ከዚህ በፊት እንተራቸውን ኤክሰርሳይዞች እንግዲህ ማሞ ምን ወሰድከው? ምንድን ነው ወሰድከው? ምን ወሰድከው? ነበር አምጣ። ለማን ነው ይሄ ሁሉ ላይ ማን? ማሞ የበድሉን ደብተር እየሰረፍክ ነው አይደል? እንዴ በድሉ የት ነው ያገኛቸው እነዚህ ደብተሮች? ሉሲ ደብተር ይባላል። እያንዳንዱ ደብተር ላይ እኮ የየራሱ ትምህርትና ያለ አስተማሪ ራሳችሁን ችላችሁ ልታጠኑበት የምትችሉት ነገር ተጽፎበታል። አዎ ለየት የሚያደርገው ነገር ለእያንዳንዱ ትምህርት በጀርባውና በፊት ለፊቱ ገጽ በኩል ሁሉም ቢደመሩ አንድ መጽሐፍ ሊወጣቸው የሚችላቸውን ነገሮች ያለ አስተማሪ መማር የምንችልባቸውን ነገሮች አስቀምጠውልናል። በጣም ይገርም ነው። ያው መውሰድ የሚፈልጉ በ0925 49 90 73 ላይ ወይም ደግሞ በ0930 36 81 11 ላይ በብዛት መውሰድ ይችላል። እነዚህን ደብተሮች የሚያስመጣው አስተሮ ኢምፖርተር ሲሆን በመርካቶ ማከፋፈያዎችና በማንኛውም ሱቆች ሁላችንም ማግኘት እንችላለን። ጎበዝ አያችሁ አይደል? አያችሁ አይደል? ተማሪ ማለት እኮ እንደዚህ እኮ ነው።
አይበድሉ በጣም የሚገርም ስቶሪ ታይም ነው ይዤላችሁ የመጣሁት ሰው እዛ እንዴ ወይ ስማሙ ልፍስ ቅዱስ ምን ነው